አርቲስት ነው ብዙ ነገር የሱ ደግሞ አፈ ታሪኮች መጻፍ አላቸው። አሁን ሰይፉ ፋንታውን አዝዣለሁ። ሰይፉ ፋንታውን ለ5 ዓመት ሰው ሆኖ እንዴት የ32 ዓመት ሴት አግብቶ 2 ልጅ ሊወልድ ይችላል? ጎጃም ነኝ። ባላንቴና ነሽ? አትፈሪበት። አስቆርጠሽዋል? አይተሽው አታውቂም? ምን ዘመነ ጨረሰዋል? ባላንቴና ዘሜ ልጃገረድ ጨረሳሉ። አይጀግነው ይሄን ትግሬ ተሸክሞ ለመምጣት ዘሜ ጨረሰዋሉ። እንዲው አንቺን አልጎበኘሽም ዘሜ? በእውነት ይለጠልጣሉ ዘመነ ካሴ። አይጀግነው ማርከሻው የደንበጫ አረቂና ልጃገረድ አለቀ ተባለ። በዚህ አካባቢ እየለመለሙት ነው አሉ እነ ማርሸት። አይጀግኖች። እኔ የምልሽ ባላንቴና ነሽ? ነኝ በይ። አንድ ነገር ልሰጥሽ ዛሬ አለፈልሽ። በቃ ይሄ ነው። ማግባት ትፈልጊያለሽ? በቃ ይለፍልሽ። ይሄ እንደዚህ መኪና በቃ ኖ መስራት አሰሪ አሜሪካ ነው የምትገቢ። እቺ ቆንጆ ናት በጣም ጎጃም አማራ። አቤት አይኗ አያት። ይቺማ ዝም ብለህ እኮ እንደ ማንጎ ስትገምጣት ማደር እኮ ነው። ዲያስፖራ በቃ አንቺ አሁን ማግባት ትፈልጊያለሽ? ትፈልጊያለሽ ወይ? ቦይፍሬንድ ይዘጋጅልሽ እስከ 30 ዓመት የሚሆነው እስከ 32 በቂ ነው። እሺ ሞላ ነሽ 20 ስንት ነሽ? 23 ወደ 24 በቃ 31 እስከ 32 ወይም 10 ዓመት ይበልጥ ችግር የለም። እስከ 34 አበባ የመሰለ ወንድ ይሄው ዳላስ ቴክሳሶች ድንግልሽ አለ። እሺ ድንግልሽ አለ። አይ አንቴ ነኝ ነው ያለው። አፈር ልብላልሽ አንቴ ነኝ ያለው። የኢትዮጵያን ሕዝብ ስለናቀው ሰግጥ የሚለው ስህተት ነው ትቼዋለሁ አለ። አሁን የአዶናይ የእግዚአብሔርን ስም ነው የያዘ። ስሙ እርግጠኛው የምነግራችሁ ከኪሮስና ከገብረ እግዚአብሔር አያልፍ። ተመልሶ መጥቶ ይችን ከያዝክ ከተሸከምክ ምንም አትሆንም። ማርያምና ሴጋ መቼ አይገናኝ? ማርያም ብልግናን ትቃወማለች። የክርስቶስ ሰው የሆነ ሁሉ ስለ እርካበ ስጋ አያወራም። 14ኛ ክፍል ላይ ሴጋ መታለው ወይም ክህደት 60-70 ሺህ ዶላር ዘርፈ ዲያስፖራውን እየሰደብክ አትቀጥልም ክርስቲያን ከሆንክ። ስሙ እኮ አሁን የዚህ አዶናይ ወይ ተክላይ ነው ወይ ከገብረ ኪዳን ወይ ከኪሮስ አያልፍም ብያቸዋለሁ። ኢትዮጵያ 85% ማይም ነው። አስረግጬ ነው የምነግርህ። የተማረው ራሱ ሸምዳጅ ዶክተር ነው። የገበሬው ማረሻ ሊቀይር አልቻለም። ቀንበር ሊቀይር አልቻለም። ይሄን ማይም አንከተልም። ታኩር ትንሽ ልጅ ነው ትላል። ትንሽ የሆነው በገንዘብ ነው። ትንሽ የሆነው በአሳሰብ ነው። ትንሽ የሆነው የሚበላው ስላጣ ስለቀነጨረ ነው። ታኩር ግን የፊንጢጣው ጸጉር ሪሞርኬ ይስባል። በጣም ትልቅ ነው። ያረጀ ልጅ ነው። እናቱ ስትወልደው ጥርስ አብቅሎ የተወለደ ልጅ እኮ ሜዳ ላይ የተጣለ ወሎ ውስጥ ያስቸገረ ልጅ ነው። ባይዞ ታኩርን እንደ ሕፃን ልጅ እንዳታዩት። እድሜው 38 ነው የምላችሁ። ዘመነ ካሴና ታኩር እኮ በእድሜ አንድ ናቸው። ክርስቲያን ታደለና ታኩር እንደውም ክርስቲያን እኮ ያንሰዋል። ክርስቲያን ትንሽ ነው። እኔም በጣት የሚቆጠሩ እድሜ ነው በልጠው ማለት ነው። እድሜ በምንም እንኳን በልጠው ታናሽ እንደ ወንድም እንደማለት እኮ ታኩር ትንሽ ነው። ይሄ ሕፃን ልጅ ማን ነው ሕፃን ያደረገው? 38 2 ዓመት እኮ 39 እየገባ ነው። 1 ዓመት እኮ ነው የቀረ 40 ዓመት ሊደፍን ማለት እና ታኩር ትንሽ ነው ትለኛለህ? በአመጋገብ ትንሽ ነው፣ በአስተዳደግ ትንሽ ነው፣ በአቅሙ ትንሽ ነው። እድሜው ግን የማቱሳላ ነው። ማይ ፍሬንድ ፈልጌያለሁ ሞጣ ፈልጌያለሁ። ኧረ ውረድ። የምን አባትክ ነው እንኳን ፈልግ የዚያች ልጅ እንደው እድል ስንትሰጣቸው ጊዜ እንደዚህ ብሎ ይሄንን ከኩረት እንደነ ሰላም ብያለሁ። ቀጥል። አማን ነው። ሰላም ነው። አንድ ጥያቄ አለኝ። ውረድ። አብይ አህመድን ጠይቅ። ውዳቂ
ጥያቄ አለ። ምን አገባኝ? ለሞጣ ነው ጥያቄ የምጠይቅ ገርፍረን እንድንጠይቅ እና አረጋ ከበደ እኮ ራሱ መብዳት አቁሟል። አንተ እኮ 95 ላይ ነው እየበዳ ያለው። ለዚያ ያቁም ይህን መላጣ ራሳውን እየሰማ ነው። ከታች አለ አረጋ ከበደ 500 ካሬ ሞጣ ላይ እንዲሰጠው ትእዛዝ ሰጠናል። አለበት ይሄ ሽማግሌ ሊጠበቅ ይገባል። አርቲስት ነው፣ ብዙ ነገር የሱ ደግሞ አፈ ታሪኮች መጻፍ አላቸው። አሁን ሰይፉ ፋንታውንን አዝዣለሁ። ሰይፉ ፋንታውን ለ5 ዓመት ሰው ሆኖ እንዴት የ32 ዓመት ሴት አግብቶ 2 ልጅ ሊወልድ ቻለ? የ40 ዓመት ፈሳም ኢትዮጵያዊ መውለድ አቅቶ ለበሳ ስም የዘመረ 32 ዓመት አግብቶ ልጅ ስለወለደ ሰይፉ ፋንታውን ፕሮግራሙ ላይ እንዲያቀርቡ እንፈልጋለን። አመሰግናለሁ። ለኔ የሚመጥኑኝ ኢሳያስ አፈወርቂ ነው። ለኔ ታኩር ሊመጥነኝ አይችልም። ስለ ታኩር ያነሳነውን እየቆራረጥኩ የምትሸከመው እሱ ያኔ አንደምታችን ታኩር ወይም ደግሞ አንድ ሴተኛ ዳር ለማንሳት አልነበረም የተነገረው። ለአማራ ቢሊዮነሮች ምን መስራት እንዳለባቸው ለማስገንዘብ ነበር። ግን ህወሓት ትግሬዎች ይሄ እነዚህ ቁልቋል ሲበሉ ያደጉ ዛሬ ቁርጥ የሚበሉ የአገር ንብረት ይዘው የጠፉ እነዚህ መልሰው ወደ 4 ኪሎ ለመምጣት እኔ ድንቃራ ስለሆንኩባቸው እኔን ማጥፋት ይፈልጋሉ። በዘገየ በኩል እኮ መርዝ ለመስጠት ብዙ ሙከራ ተደርጓል። መኪና ውስጥ ቁጭ ብዬ ደክሞኝ ሲሄድ እኮ ፎቶ የራሴ አማራ እኮ ነው አንስቶ የሰጣቸው። እናተን ልብዳል አንተ አብይ አህመድ በጣም ወዳለሁ። ከንፈረንሳይ ቄራ ዋለው ውሻ ነው ማለት አዳነች አበቤ አንቺ ግን እግርሽን ለማንሳት 42 ሸቃ ያስፈልጋል። አሁን አፍሽን ተከራይቼ ዶሮ አረባበታለሁ። ናላሽ ፈረስ ይበልና በሚሊዮን የሚቆጠሩ ቤቶችን አፈርሰሽ ሽመልስ አብዲሳ አንበረታፍ በረንዳ ዳሪ የማደጎል አፈን አየው ላጓድንበት ነው እንደቆመ በራስ ኦሮምኛ ነው ነገር ቡደኒ ኦሮሞ ፎርዳው ትጅሩ ማልካ ጀላ ደምቴ ምናወድ ገብሩ እያልክ ስትናገር የነበረ ስሸሽ በባድመ ጦርነት አላውቅም። አብይ አህመድንም አንተንም እናታቸውንም ልብዳቸው።